ኢትዮጵያዊቷ አትሌት ሕይወቷ ማለፉ ተሰማ። በአገራችን የማራቶንና የግማሽ ማራቶን ውድድሮች ስሟ በጉል የሚነሳው አትሌት የብርጓል መለሰ ዛሬ ማለዳ በተለመደው የልምምድ ስፍራዋ ላይ ሳለች ድንገተኛ የጤና እክል ገጥሟት በአቅራቢያዋ ወደሚገኘው ሆስፒታል በአስቸኳይ ብትወሰድም በ36 ዓመቷ ሕይወቷ አልፏል። አትሌቷ ከሁለት ሳምንት በኋላ በካናዳ በሚካሄደው የኦቶዋ ማራቶን ላይ ለመሳተፍ ከፍተኛ ዝግጅት እያደረገች እንደነበርም ታውቋል። ጊዜ እንደምወደው በቁሙ ምነግረው ነበር። በጣም ነው የምወድ። አንተ በጣም ብዙ ነክ በተኛህበት ነው አደጋው የደረሰው? አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። ሰላም የተወደዳችሁና የተከበራችሁ ውድ ዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪ ነው ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ቻናላችን ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ ይዤላችሁ የመጣው ቪዲዮ ከሰሞኑ እንደምናውቀው ልደታ ነበረች። በዛን ጊዜ ደግሞ አንድ ሙስሊም ወንድማችን ከዋዜማው ጊዜ ጀምሮ ወጣቶቹና ጓደኞቹን ሲያግዝ ነበረ። ይህን ቪዲዮ ተከታትለን እንመለስ። ልደታ ነበረች ቅዳሜ፣ ዓርብ ዕለት ማምሻውን ጀምሮ ይሄ ልጅ ቪዲዮቹ በጣም እየተመላለሱ ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። ከወደድካት እኛም እንዳንተ እንወዳታለን። አትወዳትም ሸክም ነው፣ አትወዳትም ቀልድ ነው። የልደታ ቀን በልደታ ማርያም የተገኘው የልደታ ሰፈር ልጅ የእስልምና እምነት ተከታይ ከዋዜማው ጀምሮ ፕሮግራሙ እስኪዘጋጅ ከዋዜማውም ጀምሮ በዓሉ ከተከበረ በኋላ ትላንትናም ጨምር ድረስ ማለት ነው በሚያልፍበት መንገድ ኦርቶዶክሳውያን ምዕመናን በሚያልፍበት መንገድ ላይ እያጎረሱ እየመረቁ ሸኙታል። ይህን ወጣት የእስልምና እምነት ተከታይ ነው። ልደትዬን ከናንተ ጋር ነው ማከብረው እያለ በየዓመቱ ቪዲዮ ይሰራል። የስቅለት ዕለት የተለያዩ ፕሮግራሞችን ይሰራል። በነገራችን ላይ መሬት ያለው እውነት ይሄ ነው። ማህበራዊ ሚዲያ ላይ ያለው ጮት ደግሞ ጦርነት ነው። ጦርነት የሚጀምረው በምንድነው አሉ? በምላስ። ስለዚህ በጦርነት እንዳይጀመር በተግባር ያሉትን ሰዎች ወደ ላይ ያወጡ ማግነንና ማመስገን የግድ ይገባል። ይሄ ወንድማችን አብረን ስለነበርክ እግዚአብሔር ያክብርልን፣ እመቤታችን ትጠብቅ ማለት እንፈልጋለን። እግዚአብሔር ያክብረው። ተመልካቾች ቪዲዮ እንደተመለከታችሁት ነው በሁሉም ዘንድ የተወደደ ቪዲዮ ነው። በጣም ደስ የሚል ልጅ ነው እና እናንተስ ምን ተሰማችሁ? እዚህ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ አድርጉልኝ። ወደ ቀጣይ ቪዲዮ በመቀጠል ደግሞ ተመልካቾች በፊንቴክ ዙሪያ ብዙ አርቲስቶች እንደታሰሩ እናውቃለን። አሁን ደግሞ በዋስ እንደተለቀቁ ሁላችንም እናውቃለን። ከነሱ ማን ደግሞ መንሱር ጀማል አልተለቀቀም፣ ተመልሶ ወደ ፍርድ ቤት ሄዷል። በሱ ዙሪያ አንዳንድ ነገሮች ይዤላችሁ መጥቻለሁ። ተከታትለን እንመለስ። መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ጠዋት እነ ሰራዊት ፍቅሬ ዋስትና እንደተፈቀደላቸውና መንሱር ጀማል ደግሞ መከልከሉ የሚታወቅ ነው። ይህን ተከትሎ ከሰዓት በኋላ ቲክቶከሩ መንሱር ጀማል ከጠበቆቹ ጋር ፍርድ ቤት ቀርቦ ነበረ። በሌላ በኩል የፊንቴክ ተበዳዮች ተቋማቸውን እያሰሙ ይገኛሉ። ወደ ፍትህ ሚኒስቴር ሄደው ጩኸታቸውን አሰምተዋል። ለምን መፍትሄ ሳናገኝ የዋስትና ጉዳይ ይፈቀዳል በሚል በዛሬ ረፋዱ የፍርድ ቤት ሂደት ከተከሳሾች መካከል ካሊድ ናስርና አብርሃም ግዛው በ400 ሺህ ብር እንደዚሁም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔም፣ ዳንኤል ተገኝ የተባሉት አርቲስቶች ደግሞ በ500 ሺህ ብር በማስያዝ በዋስ እንዲወጡ ውሳኔ ሰጥቷል። ስለዚህ ካሽ ነው አስይዘው መውጣት የሚችሉት ማለት ነው። የመጀመሪያዎቹ ተከሳሾች ዋስትና ገንዘብ ዝቅ ያደረገው የገቢ መጠናቸው ከሌሎቹ አነስተኛ በመሆኑ እንደሆነ በችሎት ተነግሯል። ፍርድ ቤቱ በተጨማሪም ሁሉም ተከሳሾች ከሀገር እንዲያወጡ አግዷል። ባለፈው ሳምንት በነበረው የችሎት ሂደት አቃቤ ሕግ የተከሳሽ መንሱር ጀማልን በዋስትና የመውጣት ጥያቄ ተቃውሞ ይሄንኑ ምክንያቱን በጽሁፍ እንዲያስረዳ መታዘዙ መዘገባችን ይታወቃል። በዚህ መሰረት በጽሁፍ በቀረበው ጉዳይ ላይ ውሳኔ ለመስጠት ፍርድ ቤቱ ለዛሬ ከሰዓት በኋላ ቀጠሮ ሰጥቷል።
ተመልካቾች ቪዲዮ እንደተመለከታችሁ ነው። ምን ትላላችሁ? ይሄ ትክክል ነው አይደለም? እስኪ እናንተስ የተሰማችሁ ነገር ካለ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ በመቀጠል ደግሞ እንደምናውቀው ከሰሞኑ ድምጻዊት ማዲቱ የመኪና አደጋ እንደደረሰባት ሁላችንም እናውቃለን። አሁን ላይ በጥሩ ሁኔታ ትገኛለች። ስለሱ ማንነት ነገር ይላችሁ መጥቻለሁ። ተከታትለን እንመለስ። እዛ ነው የምንገኘው። ከጀርባህ የምትታየኝ ማዲቱ ነች? እሷ ነች። ልክ ነህ። ምንድነው የተከሰተው? ምን ነበር ማለት? የመኪና አደጋ ነው፣ እሱን ሰምተናል። ግን እንዴት፣ የት የሚለውን እስኪ በዝርዝር ንገረን። ኦኬ፣ አመሰግናለሁ ሳይፍ። አደጋው የመኪና አደጋ ነው። ኦልሬዲ ሰኞ፣ ቅዳሜና እሑድ ኮምቦልቻ፣ ያለፈው ቅዳሜና እሑድ ኮምቦልቻ መድረክ ነበራት እና ስቴጅ ነበራት። እሱን ስቴጅ ጨርሳ ሰኞ ወደ ቤተሰብ መመለስ ስለነበረባት በከሰዓት አካባቢ ነው የተነሱትና ከደሴ እና ጉዞ ላይ ያሉ ወልዲያ ለመግባት አትሊስት 1-2-3 ኪሎ ሜትር አካባቢ ነበር የሚቀራቸውና በመካከል ሕፃን ልጅ ገባበታል ይመስለኛል ሹፌሩ እና እሱን ኦልሬዲ መቆጣጠር አልቻለም። ስፒድ ስለነበረው እሱን ገጭቶ አለፈ። በመካከል እሱን ገጭቶ አለፈ። ከዛ በኋላ የተሰበረ ድልድይ ነበር። እዛ ድልድይ ላይ እና በጣም ከፍተኛ የሆነ ርቀት ያለው ድልድዩ ትንሽ ራቅ ያለ ነውና እንደ መኪናው አገባብ እውነት አንድም ህይወት ይተርፋል ብለህ አታስብምና ግን የእግዚአብሔር ቸርነት ያው እንግዲህ ከፍተኛ የሆነ አደጋ ቢደርስባትም ባለቤቴ እንግዲህ በህይወት አለች። እግዚአብሔር የተመሰገነ ይሁን። ተመልካቾች ቪዲዮ እንደተመለከታችሁት ነው። ፈጣሪ የልቦና አውቆ ያተረፋት እያለ ነው ባሏ። እናንተስ ምን ትላላችሁ? በድጋሚ ወደ ጥሩ ጤናዋ ይመልሳት እያላችሁ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ ተመልካቾች በቀጣይ ደግሞ ፍልፍሉ በጣም እናታሙ እንደነበር እናውቃለን። አሁን ደግሞ ከህመሙ አገግሞ አሪፍ ሁኔታ ላይ እንደሚገኝ እናውቃለን። እስኪ ቪዲዮን ተከታትለን እንመለስ። እንችላለሁኝ ትንሽ አሁን የጎደለኝ ባላንስ ማድረግ ነው። ይህንንም በ10 ቀን ውስጥ ፊዚዮቴራፒ አክሶን የስትሮክ ማዕከል በመገኘት በመከታተል ደኛለሁኝ። ኑና ታከሙ። በተለይ ደግሞ ልክ እንደኔ የስኳርና የግፊት ህመምተኞች ካላችሁ በመከታተል ቀድሞ በመድረስ እንደዚህ ነገሮች ሳይገባ መዳን ይቻላል። ስለዚህ አደራ ነው የምለው። ማንኛውም የእድሜ ገደም አይለየውም፣ ስትሮክ ይመጣል። ስለዚህ ህክምናችንን እንከታተል። አክሶን የስትሮክ ሴንተርን ከልብ አመሰግናለሁ። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። በደንብ አድርገን ትሬን እናደርግ። ደስ የሚል ነገር ነው። እንኳን ለቤትህ አበቃ እያላችሁ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ ነች። በመቀጠል ደግሞ የሰርግ ወቅት እንደነበር እናውቃለን። በአሁን ጊዜ ደግሞ ለሽምግልና ተብሎ በጣም ብዙ ሚሊዮን የሚፈጅ አበባ እየተላከ ነው። ይሄ ነገር አግባብ አይደለም ብሎ አንድ ወንድማችን እያብራራለን ነበረ። ተከታትለን እንመለስ። የአንድ ኢትዮጵያዊ ደሞዝ ከ7000 ምናልባት አሁን 12000 ብር እንደዛ አይነት ገደማ ደርሷል። 12000 እስከ 20000 ባለው ትልቅ ብር እንዳይመስላችሁ ወገኖች። አሁን የቤት ኪራይ ዝም ብሎ ርካሽ የቤት ኪራይ የሚባል ከ10000 ብር በታች አታገኙ። አዲስ አበባ ውስጥ ነው ብላችሁ ክፍለ ሀገርም ብሶበት የሆነ ነገርስ ኖሮን ሲያበቃ በቃ ማለት አበባ እንግዛ ችግር የለውም አይደለም። ባይሱዚ እንዳልኳችሁ ምንም ችግር የለውም። በሄሊኮፕተርም በታንክም በምንም አስጭነው ውሰድላት። ነገር ግን ያንን ነገር ሶሻል ሚዲያ ላይ አምጥተን አይ ይውልኝ ብለን እንቁልልጭ የምንል ሰዎች የበዛ ነው እኮ። ከማንነት ቀውስ የተነሳ ያለንን ነገር ድሃዎችን አሳይተን፣ ድሃው ስላችሁ አንተ ያለህ ነገር የሌላቸው ሰዎች አሳይተ እነሱ አንተን ሲያመልኩ ከሆነ እኮ አንተ እየፈለክ ያለው መመለክን ነው፣ ጣዖት መሆንን ነው እንጂ የሆነን ቪዲዮ መቅረጽ ብቻ አይደለም። እንግዲህ ወገኖች የኔ ጩኸት ለምን ሰዎች ገንዘብ ያወጣሉ አይደለም እያልኩ ያለው ነገሩ ገንዘብ ኢንቨስት ከማድረግ የዘለለ የማንነትን ፕሮብሌም ስላለው ስሩ ላይ የተበላሸ ምንም ነገር ደግሞ ወገኖች ምንም ነገር ብትገነቡበት ስለሚፈርስ፣ ታዲያ በእንደነዚህ አይነት ሩጫዎች ውስጥ ወገኖች የሳጥናኤል ዓለም ሁለት የሆኑ መሰረታዊ ነገሮችን ማፍረስ የራሱን የሆነ ነገር መገንባት ይፈልጋል። የመጀመሪያው ትዳር፣ የፍቅር ግንኙነት ኢትስ ኦል አባውት ወገኖች ፊዚካልና ስጋዊ ይሆናል ካለው መንፈሳዊ ኢምፕሊኬሽን ውጪ ማለት አምላክ ለህዝቡ ለፍጥረቱ ያለውን ዓላማ
ካስታወቀ በኋላ ያንን ዓላማውን ጠምልሎ ህዝቡ እንደ አምላክ እሳቤ ሳይሆን እንደ ዳቢሎስ ጽንሰ ሐሳብ እንዲኖር ስለሚፈልግ ያንን ያደርጋል። ስለዚህ ትዳር የሚለው ጽንሰ ሐሳብ ወገኖች አሁን ከመንፈሳዊ እሳቤ ወጥቶ ስጋዊ ሆነ። ታዲያ አሁን ወገኖች የፍቅር ግንኙነት ስፔሻሊ ደግሞ ትዳር it's all about money and sex ሆኗል ነው ምናችሁ። ቴሌጎኖች በጣም በርካታ ቁጥሩ በጣም በሚያስፈራ ሁኔታ ብዙ ሰዎች ያደርጋል። በጣም የሚወዳት በቅንፍ ውስጥ ማለት ነው ያው ፍቅርም መልኩን ስለቀየረ ይሄ ፍቅር አምላክ የሚለው እግዚአብሔር የሚለው ፍቅር ምናምን እኮ ወገኖቼ መጽሐፍ ቅዱስ ውስጥ እየቀረ ይመስለኛል። ፍቅርንም የሚለውን ሰይጣን ጥብልል አድርጎት ሌላ አይነት ዕውቀት ስለጨመረበት ብዙ ሰው ወዳታለሁ ግን እኔ እኮ I just go around and you know sleep with another person እሷም እንደዚህ ትላለች ማለት እኔ እኮ ልቤ እሱ ጋር ነው ያለው መቀመጫ እንጂ ለዛቆ ጆክ አምጠልኝ። ሁለተኛውና ደግሞ ትውልድን በፒንሳ የሆነ ነገር እንደምታጣሙት አስተሳሰቡን፣ እምነቱን፣ ዓላማውን፣ ካልቸሩን፣ ማነሩን፣ ኖርሙን የሚያጣመምበት ደግሞ ወገኖቼ ኪዩሬትድ የሆነ አርቲፊሻል የሆነ ነግራችኋለሁ ኤግዚቢሽን የሆነ ፋሽን ሾው የሆነ የፍቅር ግንኙነትን በትምህርት ጥቅስ ውስጥ ወገኖቼ ከዛም አልፎ ተርፎ ደግሞ ልጅቷን ያንተ የምታደርግባቸውን ድግሶች ይጨምር። አሁን እኛ ጋር ድግሱ በስቷል፣ አልዋሻችሁም ወገኖቼ በስቷል። ለማግባት ፕላን ያላችሁ ሰዎች በጣም በቃ ከገጠር ያምጡ ለቤተሰቦች ማታስቸገር። ስለዚህ እንደነዚህ አይነት ወገኖቼ ማህበረሰቡ ላይ ብር አለኝ። በነገራችን ላይ ምንም ብላክ ኤንድ ዋይት አድርገን ስናወራው ምንም ሳናወሳስበው ግራጫዊ መልክ ሳንሰጠው ከተነጋገርን ሰዎች የሆነ ነገር እንደገዙ እንዳደረጉ ለሚስታቸው የሆነ ነገር እንዳደረጉ ቪዲዮ ካልተቀረጸ እኮ ወገኖቼ አይ ማስታወሻ ምናምን ሆኖ እንዲቀመጥ እኮ ነው ሶሻል ሚዲያ ላይ ምን አስቀምጠው አይደለም ማስታወሻ እንዲሆን አይደለም። ምናልባት አንቺ አትወቂው እንጂ ተመልካቾች ቪዲዮ እንደተመለከታችሁ ይሄ ነገር አግባብ አይደለም። በእርግጥ በብራችሁ ነው፣ ግን ደግሞ ፈጽሞ ከባህላችን ያፈነጠቀ ነገር ነው። እስኪ እናንተስ ምን ትላላችሁ? ትክክል ነው ትክክል አይደለም? የተሰማችሁን ነገር ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች አንድ ህዝቡንና ሁሉንም ሰው ያስገረመ ቪዲዮ ይዤላችሁ መጥቻለሁ። ተከታትለን እንመለስ። አይ ጸበላለች አባታችን ሳሳት ይዶብን እኮ አረስ መስራት ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣልበት ነው። አሁን ቅርብ ሰዓት ይዘለ ጸበል ኮናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረያት ያትች ኮናት ያት ያው ማዳም ትንሽ አባልከት አረ ታዘዝ አለዛኔ እንዳላችሁ። ይሄንን ቪዲዮ ሳየው ጋይስ እንዴት ልቤን በደስታ ሞቅ እንዳረገውና ጥርስ በጥርስ እንዳረገኝ አጠይቁኝ። በቃ እቺናት ኢትዮጵያ ማግኘት የምንፈልገውና መመለስ የምንፈልገው መተሳሰብ ይሄንን ነው። ምንም ያክል እንኳን እንቸኩላለን መሄድ አለብን ቢሉት ኑረዱና ጸበል ቀመሱ ብሉ ጠጡ እዚህ ቅርብ ነው እያላቸው ነው። ወይ ታዘዙ ወይን ያዛቸዋለሁ ብሎም ደግሞ ትንሽ ዛቻም አለው ጋይስ። በፍቅር እንግዲህ በፍቅር ሲዛተባችሁ አስቡት። ይሄንን ቪዲዮ በጣም ከሞዴል የተነሳ ገብቼ ፔጃቸው ላይ ሌላ ቪዲዮ ቼክ ሳረግ ምን ብለው ይጠይቀዋል? እናንተ ጋር የሆነ ሰው ማደር ቢፈልግ ታሳድሩታላችሁ ያለው እንዴ? ቤቴ እግዚአብሔር አይደለ እንዴ? ምን ችግር አለው አለ። በቃ በጣም ነው የገረመኝ። አንዳንዱ ሰው ከቤቱ አመናጭቆ አስቀይሞ ያስወጣል። አንዳንዱ እንደዚህ ማያቀ ሰው ደግሞ ቤቴ ግባ ና ብላ ጠጣልኝ ብሎ በፍቅር እንደዚህ ያሰቃይሃል። ከዚህ ቪዲዮ እንደተመለከታችሁት ነው ምን አይነት የሚገርም ሰባዊ ነገር ነው ማለት በጣም ደስ የሚል ነገር ነው። በማርያም ካልቀመሳችሁ ብሎ ሰዎችን ሲመጸናቸው አይተናል። እስኪ እናንተስ ምን ተሰማችሁ? እኔ በጣም ደስ ብሎኛል። እናንተም ደስ ካላችሁ ወይም ደግሞ የተሰማችሁ ነገር ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። ተርቸሪ አንዳንድ ለኛ የሚጠቅሙ ነገሮችን ያስተማረ ነበረ። ተከታትለን እንመለስ። ገንዘብ ደስታ አይልም መጽሐፌን አያስተምር። ይኸው ግቡና አንብቡ። ገንዘብ ደስታ አይገዛም ምናምን አይ ስለማይገዛ እኮ ስለማይገዛ ገንዘብ ለተደሰተ ሰው የሚሆን ነገር ተባረክንበት ያላችሁት የሰበሰባችሁት ነገር ይበላችኋል። በተራ በተራ ሰውነታችሁ ላይ ያለውን አካል ክፍል ገነጣጥሎ ይበላዋል። ወቁ። እግዚአብሔር ሲባርካችሁ ግን የተሰበሰበውን ነገር ትበሉታላችሁ፣ ታበሉታላችሁ፣ ትጠጡታላችሁ፣ ታስጠጡታላችሁ። ሌሎች ሰዎች ይጠቀሙበታል፣ እናንተም ትጠቀሙበት። ደስ ብሏችሁ ሐሴት አድርጋችሁ ትሄዱበታላችሁ። የእናንተ የገንዘብ ብዛት የእናንተ የገንዘብ ቁልል ደስታ የሚገዛላችሁ እንዳይመስላችሁ። ደስ እንዲለን ከፈለጋችሁ በሕያው እግዚአብሔር እንጂ በሕያው እግዚአብሔር እንጂ በሚያልፈው ባለጠግነት ምን እንዳይላችሁ ይሄው የእግዚአብሔር ቃል ነው የሚለው። አግበስብሰው ባለጠጋ የሆኑ ሰዎች ሳይበሏት፣ ሳይቀምሷት፣ ሳይጠቀሙባት እንዲቹ አይናቸው እያየ ይፈነዳል። እግዚአብሔር ከባረከ ግን ይባርካል። ክብር ለእግዚአብሔርን ፍራ፣ በመንገዶቹ ሂድ፣ ምስጉን የድካምን ፍሬ ትበላለህ። ሚስት በቤት እልፍኝ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ይላል። እግዚአብሔርን የሚፈራ ሰው እንዲህ ይባረካል። መዝሙረኛው 128
ቪዲዮ እንደተመለከታችሁት በጣም ደስ የሚል ትምህርት ነው። እስኪ እናንተስ ምን ተማራችሁ? ምን ተረዳችሁ? የተረዳችሁትን ነገር ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች በመቀጠል ደግሞ ይዤላችሁ የመጣሁት አንድ አስገራሚ ቪዲዮ ነው። እስኪ ደግሞ ይሄን ቪዲዮ ተከታትለን እንመለስ። በተኛበት ነው አደጋው የደረሰው? አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው ተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያስኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። በእጇ ይዛ አባሬ ያስኳት። አንድ ጊዜ ከያስኳት በኋላ ደግሞ ጋፍትራኝ አመለጠች። ለሁለተኛ ጊዜም እንደዛው ሮጬ ያስኳት። ሲይዛትም በመጀመሪያውም ብላዋ እጇ ላይ ነበር፣ ሁለተኛ ጊዜም ብላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያስኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያስኩና እኔ ከነብላዋ ለነሱ ሰጠው። ለነሱ እኔ ከሰጠው በኋላ እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች። ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ወደ ራሴ ግቢ ተመልሼ ትንሽ ድካምም ስለመጣ ቁጭ ካልኩ በኋላ ደግሞ ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። ለአምቡላንስ ተደውሎ አምቡላንስ ደግሞ ትንሽ ቆየት ብሎ መጣ። ሲመጣ በአምቡላንስ ወደ 3 ሰዓት አካባቢ ቆይታ በኋላ እዚህ ደረስን ማለት ነው። 3 ሰዓት እንደዚህ ይሆናል ስንደርስ። ድርጊቱ ከ6 ሰዓት ጀምሮ እስከ 7 ሰዓት አካባቢ ነው። እዚህ ስንደርስ ግን ወደ 9 ሰዓት አካባቢ ነው የደረስነው። ከ9 ሰዓት ጀምሮ እስከ 12 ሰዓት የረጅም ሰዓት ቀዶ ጥገና እያደረጉ ነበር። ግን በዛ መሃል ህግ የሚወስንበትን ኃይል ራሱ ወስዳ ከዛ በኋላ ልጆቹን አንድ ላይ ሰብስባ ብታሳድግ የሚል ነገር ነው በውስጥ የመጣና በዛ ምክንያት ምንም አይነት እርምጃ መውሰድ አልፈለኩም። እንግዲህ ሁለት ሰው ነጥቶ ከማኖር የተሻለ ነውና አንድ እናት ራሱ ይዞ ቢኖሩ የሚል ነገርና በዚህ ምክንያት እኔም እሷን ላለማጉዳት ውስጥ አሰበ። ምናልባት በዚህ ምክንያት ራሱ ይሄ ስለተከሰተ አላህ ብዙ ኃጢአቶችን ሊምርልኝ ይችላልና ወደ ጀነት ልገባ እችላለሁ የሚል ነገርም በዛው ሰዓት ውስጥ የመጣ። በዚህ ምክንያት እኔ ውስጤን አረጋጋው። በቃ ጭንቅላቴንም ሰላም አረግ። በጣም በአላህ ላይ አላህ መጠገያዬ ነው አልኩና የሚሆነውን ነገር ሁሉ እየተቀበልኩ ስፔሻሊ እዚህ ሆስፒታል ውስጥ ያሉት ዶክተሮች በሙሉ ሲመጡ አይዞን እያሉ እያዘኑ ጥሩ ምክር እየሰጡኝም አይዞህ ምንም ችግር የለውም ይከሰታል እያሉ እየነገሩኝ እንትን እያሉኝ ስለሚሄዱ እያበረታቱኝ ሪሊ ሆስፒታሉ ራሱ እንደዚህ አይነት ጥሩ ስፔሻሊስት ዶክተሮችንና ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚገርም ነገር ነው። ይሄን ያክል ቅናት እዚህ ደረጃ ደርሳል ተብሎ የሚታሰብ ነገር አይደለም። እስኪ እናንተስ ምን ትላላችሁ? ይሄ ነገር አግባብ አይደለም። እንዳለው ከሆነ በትንሽ ኬዝ ነው፣ ግን ደግሞ ለዚህ ደረጃ የሚያደርስ ነገር አልደረሱም ነበር። እናንተስ የተሰማችሁን ነገር ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ ነው ደግሞ ይዤላችሁ የመጣው ይሄ ነው። ተመልካቾች በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ሄኖክ ወንድሙ አዲስ ፊልም እየሰራ ባለበት ሰዓት ሰውነቱ ተጎሳቅሎ ምናምን ሳይው አንዳንድ ሰዎች ታሟል በህመም ላይ ነው እያሉ አንዳንድ መረጃዎች እየሰጡ ነው። ይሄን ቪዲዮ ተከታትለን እንመለስ። ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አዎ አንዴ ከጀመርከው ደግሞ የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ይሄ በቃ ለመደው ይሁን ወይ አቢው ሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማውና ሆነስት ሆነሽ ልስራ ብለሽ ስትመጪ
በጣም በቃ ከባድ እንትን ውስጥ ነው የሚከትሽና ያፋከከሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ፣ ለኢንዱስትሪ እንደ ባለውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለኩት። ፊልም እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ፣ ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው፣ ብዙ ዳይሬክተሮች ብዙ አይዲያ ያላቸው፣ ብዙ አክተሮች ብዙ አይዲያ ያላቸው፣ ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ አግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ፣ ፐርሰናል ነገር ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ አላቸው። እንደው እኔ መንገድ ከፍቼ መተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጠልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዘው እችላለሁ፣ ጽፌ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ፣ አርቲስቱ እንዝላል ይመስላቸዋል ብዙ ሰው ስላልሞላለት ነው። ብዙ አይዲያ አለው ውስጡ። ገብቶሻል? አሁን የተናቀው ፊልሙ ስላልሞላለት ነው፣ ሀሳቡን የሚገልጽበት በጀት ስለሌለው ነው። በትንሹ ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ፣ ብዙ ባጀት የሚጠይቅ ገብቶሻል? እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደኔ እንደተሸማቀቁት አያሸማቁት። መመለስም ይቻላል አይደል? አሁን አንዳንዴ በቢዝነሱ ላይ ብሩ ላይ ያሉ ሰዎች ተመልካቾች ቪዲዮ እንደተመለከታችሁ ነው። ህመም ሳይሆን ለፊልሙ ሲል የከፈለው መስዋዕትነት ነው። እስኪ እናንተስ ምን ተሰማችሁ? የተሰማችሁ ነገር ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ተመልካቾች ነፍሱን ይማርና አርቲስት ነጻነት ወርቅነህ በህይወት እያለ አንዳንድ ጓደኞቹ የሱን ጥሩነት እየተናገሩ ነበር። ተከታትለን እንመለስ። ጊዜ እንደምወደው በቁሙ ምነግረው ነበር። በጣም ነው የምወድ። አንተ በጣም ብዙ ነክ ሁሉ ነገር በውዱ ነው። ነዚህ ነፍሱን በአጸደ ገነቱ ያኖርልን። የምንወደውና የምናከብረው ድንቅ ልጃችንን ያጣ ነው። ግን ስለ ፍሬሽማን በደንብ እንድታወሪኝ እፈልጋለሁ። ያው ስለ ነፂ ማውራት በጣም ነው የሚከብደኝ። አይታመንም፣ የእውነት አይታመንም። ነፂን ማጣት እንደ ጓደኛ ነፂ እኮ አልሞተም። ነፂ አንድ ስለ ነፂ ያው እንግዲህ ነፂ ካረፈ በኋላ ብዙ ማለት ፈልጋለሁ፣ ግን ብዙ ማለት አልችልም። ገባኛል። ምክንያቱም ውስጤ በጣም ብዙ ነው፣ ከምለው በላይ ነው ያለው ነፂና ስለ ነፂ መናገር የምፈልገው ነገር ነፂ በጣም ክብሩን የሚወድ በጣም የክብር ሰው ነበር። በጣም እኔ በሱ ልክ ክብሩን የሚወድ ሰው አላየሁም። ያው ከሚስት አሌክስ ጀምሮ ነው ወዳጅ የነበር ነው። እንግዲህ ላለፉት 15 አመታት ፍሬሽማን ስንሰራ ነፂ እንደ ታናሽም ነው፣ እንደ ታላቅ ነው፣ እንደ ጓደኛ ነው፣ እንደ ሁሉም ነገር ነበር። ያሳዝነኛል። እሺ ባዩሽ ከዚህ እንትን እንውጣ። ነፂ ማለት የምችለው ነገር ያው ሁሉ ጊዜ እንደምወደው በቁሙ ምነግረው ነበር። አውቃለሁ ባዩሽ፣ በቃ እንደዚህ ልረብሽሽ አይደለም። ሞት ያለ ነው፣ የሁላችንንም ቤት ያንኳኳል። የቅደም ተከተል ጉዳይ ነው። ነፂ ግን በስራዎቹ ሲዘከር ይኖራል። ያላችሁን ግንኙነት አውቃለሁ። እህትና ወንድም ናችሁ። ግን እንደዚህ ልረብሽሽ ፈልጌ አይደለም። በቃ ያው ነፂን በየደቂቃው ማንሳት ስለምፈልግ ነው። እኔ ያው
የነዚህ ነገር ከባድ ነው ግን ነጽዬ እንወድሃለን እናከብርሃለን ምን ጊዜም ከውስጣችን አትወጣም ነፍስን በአጽደ ገነቱ ያኑርልን ሁሉም የአምላክ ፍቃድ ነው በስራ ግን ጎልተህ ትኖራለህ አሜን እንደዛ ነው ስራዎቹ ነጭ የማይተካ ሰው ነው ነጽ የሚተካ አይደለም ፍሬሽማንንም ስንሰራ እንዳልኩሽ ነው በቃ በጣም ብዙ የሰዓት ጊዜዎች ነበሩ አውቃለሁ በጣም ብዙ እሺ ባይሽዬ ከሰዎች ሹክ እንደተባለኝ ድምጽም መቼም የማትገቢበት የለም ድምጽም እንደምትሞክሪ ተነግሮኛል እኔ አላቅም እስከዛሬ እስኪ ስለሷ ንገረኝ የሆነ ሰዓት ላይ ነው የሞከርኩት ቆይቷል ከዛ ግን ለራሴ ገመገምኩና በፍጹም አልኩ አደርሽም እዚህ ቦታ ላይ ብለሽታሽ አይ ግን ድምጽ አላት ነው የሚሉሽ ብዙ በቅርብሽ ያሉ ጓደኞችሽ አውቀው ነው አዲዬ እንዳሰበቸው ድምጽ አላት ከሚሉ አልቃሻ ናት ቢሉ ይሻላል አዲዬ ነሽ በጣም ወይ አይደለም ሚጡ ካራክተር በቃ ፈገግታ ሳቅ ጨዋታ በጣም ያለ ነው ሆደ ባሻነቱ ደግሞ የዚያው ተጓዳኝ ነው ምንም ለውጥ የለው ማቅሻለሁ ይሄን አጥቷችን እንጃ እንግዲህ በብዙ ጊዜ ስለምስቅ ያኛው ለስጭ እሺ ሌላው ባይሽ የተለያዩ መድረኮች ላይ ተከታታይ ድራማ በኪነ ጥበብ ስራ ላይ ብዙ ሰርተሻል እንደው ካድናቂዎችሽ ያገኘሽ በጣም የሚያስገርምሽ በቃ እና በጣም ደስ ያለሽ ስጦታም ይሁን መልእክትም ይሁን እንደው በእድሜሽ ይሄ በጣም ለኔ ትልቅ ቦታ ሰጥቶኛል የምትይው አለ ያው ብዙ ጊዜ አሉ እንደዛ ምላቸው አስተያየቶችም ከዛ ደግሞ ምርቃቶች ስጦታዎችም አሉ ብዙ ጊዜ ያው የሚገጥሙሽ በተለየ ሁኔታ ህይወቴ ላይ የማረሳው ብዬ የማስበው እንደዚህ ስታስቢው አይመጣም እንጂ አይጠፋም በስጦታ ብቻ አይደለም አድናቂ መንገድ ላይ አግኝቶሽ ስልክ ደውሎ በተለያየ አጋጣሚ በጣም ሰርፕራይዝ የሚያደርግሽ አይነት ነገሮች ይኖራሉ ከነዚያ ተመልካቾች ቪዲዮ እንደተመለከታችሁ በጣም ይገርም ጓደኝነት ነው እስኪ እናንተስ ምን ትላላችሁ የተሰማችሁ ነገር ኮሜንት ላይ መጻፋችሁን አትርሱ ለዛሬ ይዤላችሁ የመጣው ቪዲዮዎች እነዚህ ይመስላሉ በቪዲዮዎቹ የተሰማችሁን ሐሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ ባሪፉ እንደምንገናኝ ተስፋ አደርጋለሁ አመሰግናለሁ